እኔ ማለት ጋይስ ይኸው እናቴ ትሙት ነው የምላችሁ ዜዶን ብዬ የፈለኩትን ብር አስይዛለሁ አቅሜ በፈቀደልኝ ልክ ማለት እንግዲህ ዜዶ ባቀረበለት ኦፈር ተስማምቷል። እኛ ምን የምናገኘው ጥቅም የለም ለህዝቡ ብለን ነው ወጣቱ ያላቻ ጋብቻ እንዲቆም ምናምን አልባሌ ቦታ እንዳይሆን ነው እንጂ ምን የምናገኘው ብር የምናገኘው ጥቅም የለም። ዜዶም ጆኒም ኢፍ ንቃተም ተጨምረበት እኔ በሰከንዶች ላይ የተለየ ተአምር ማሳየት ይችላል። እንግዲህ ዜዶ ባቀረበለት ኦፈር ተስማምቷል። እኛ ምን የምናገኘው ጥቅም የለም ለህዝቡ ብለን ነው ወጣቱ ያላቻ ጋብቻ እንዲቆም ምናምን አልባሌ ቦታ እንዳይሆን ነው እንጂ ምን የምናገኘው ብር የምናገኘው ጥቅም የለም። እኛ አቁመው እንደ ቪዲዮ በቃ ጨርሰን። ይሄ እንዴት ነው ቤቱ? ይሄ አሪፍ ቤት ነው፣ በጣም ግዙፍ ቤት ነው። አረባ ያዘው በቃ ያዘው ይገዛ ችግር የለም። ያ መኪናስ መኪናው አሪፍ የሚባለው ነው፣ ዘመናዊ የሚባለው ያዘው በሱ መምቻ ይሆናል። ተቅማል ያዘው ይገዛ ይገዛ። ያ እንትኑስ እርሻ መሬት ይሄ መግዛት እንችላለን። ያ ይገዛ ይሁን። እሺ እንደዛ ከሆነ ያችን ብንገዛት እሱ ቆይ ቀጣይ ጌም ላይ ነው። አትፍጠን ዝም ብለህ ቀጣይ ጌም ላይ ነው። ቪዲዮ አቁም አላልኩም እንዴ? እኔ ማለት ጋይስ ይኸው እናቴ ትሙት ነው የምላችሁ ዜዶን ብዬ የፈለኩትን ብር አስይዛለሁ አቅሜ በፈቀደልኝ ልክ ማለት ለከፈልከው ጀግና ነክ አንተ አንደኛ ነህ። ይሄ ራሱ ጋይስ ሂሳብ ካልኩሌት እያደረገ ነው ባይዘው ምንም ነገር አይደለም። ሂሳብ ካልኩሌት እያደረገ ነው። ወንድ ነው የወንድ ልክ እግዚአብሔር በቃ ትችላለህ። ተፈላጊነት ሁሉም ሰው የሚገባው ስቴዲየሙን አንተም ብሎ ነው። አንተም ብሎ 20 ሺህ ብር መግቢያ ትኬት ቢሆን ሰው ይቆርጣል። ደግሞ አንተ ታሸንፋለህ ብዬ እኔ ማሚ ትሙት ነው የምላችሁ እመድባለሁ አቅሜ በቻለው ማለት ሶ ከኔ ጋር የምትመድቡ ሰዎች በውስጥ አውሩኝ። ሰላማችሁ ይብዛ። ወዳችኋለሁ። አብዛኞቻችሁ እዚህ ቪዲዮ ላይ ሜንሽን ስታረጉኝ ነበር። እኔም ቪዲዮውን አይቼዋለሁኝ። ይሄንን ፕሮግራም ይሄንን ውድድር ያዘጋጃችሁ እነጌች እዚህ ጋር እጅ ስላረጋችሁኝ በጣም አመሰግናለሁኝ። እናንተ ካዘጋጃችሁልኝ ተወዳዳሪ ከየትኛውም ተወዳዳሪ ጋር ለመፋለም እኔ በሞቴ ዝግጁ ነኝ። አድርጉ። ዜዶ ማሻላት ተዋታ ላይ በሴቶች 10 ሚሊዮን ብር ኮላውት ያዳሳለ ልጅ ነች። Got me like that. Comments. Okay, I'm ready. Let's do it. ኮላችን አክሰፕት አድርጌያለሁ. If you want to fight me, I'm ready. በጣም የምትገረሙበት በስፖርትና በጂምናዚየም የምናውቀው ጌች ድብቅ እውነቶች በባህር ዳር ተወልዶ እንዳደገ የሚናገረው ጌች እድገቱንም በጎንደር በባህር ዳርና መጨረሻም በአዲስ አበባ ነበር። ረሃብና ሌሎች አስቸጋሪና ፈታኝ የህይወት ጉዞዎችን እንዳሳለፈ የሚናገረው ጌች ገና በ17 ዓመቱ ህይወቱንም ለመቀየር ወደ ሱዳን በባዶ እግሩ ተጉዞ እንደነበርም ይናገራል። እንዳሁኑ ታዋቂ የስፖርት ባለሙያና የሶስት ትላልቅ የጂምናዚየም ባለቤት ከመሆኑም በፊት መጀመሪያ የስፖርት ጉዞውን የጀመረው የማርሻል አርትና የቴኳንዶ ስፖርቶችን በመስራት ነበር። ከልጅነቱ ጀምሮ ከፍተኛ ስፖርት የመስራት ፍላጎት እንደነበረው የሚናገረው ጌች ጂም ወይም ብረት ቤት ገብቶ ስፖርቶችንም ለመስራት ገንዘብ ስለማይኖረው ከመኪና ላይ ብሎኬት በማውረድና ረጅም ርቀት ሄዶ እንጨት ቤቶች ላይ እንጨት በመውረድ በሚያገኛት ገንዘብ ነበር ጂም እየሄደ ይሰራ የነበረው። ረዳት የቴኳንዶ አሰልጣኝ ሆኖ በሚሰራበት ግቢ ውስጥ ባለው ካፌ ውስጥም አስተናጋጅነትም ሰርቷል። በጣም በሚገርም አጋጣሚ እግዚአብሔር እንጀራ ገመዱን ሲዘረጋለት እዛ ቴኳንዶ የሚያሰለጥንበት ግቢ ውስጥ የከተማዋ ትልቅ ጂምናዚየም ነበር። እዛ ጂምናዚየም ውስጥም የሚያሰለጥኑ ትሬነሮች ወይም የጂም ኮቾቹ ጋር በመግባባት የተለያዩ የሰውነት እንቅስቃሴዎች እንዴት እንደሚሰለጥኑና ለሰዎች እንዴት እንደሚያስተምሩም በደንብ መማር ይጀምራል። በርካታ ልምዶችና ብቃቶችንም ካገኘ በኋላ እዛው ጂምናዚየም ውስጥ ገንዘብ የተከፈለው ጥሩ አሰልጣኝ መሆንም ችሎ ነበር። ካለው ልምድና እውቀት ባሻገር ሰርተፊኬት ያለው አሰልጣኝ ለመሆንም ሲያስብ አንድ የውጭ ሀገር ዜጋ ያሰለጥናት የነበረችው ከ$1000 በላይ ሰጥተው እሱም ደግሞ ያለውን ጨምሮ በኦንላይን ዓለም አቀፍ የጂምናዚየም ትሬነር መሆን የቻለበትንም ሰርተፊኬት አገኘ። ከዛ በኋላም ነበር የጌች የአሰልጣኝነት በር በደንብ የተከፈተው። የተለያዩ የኤምባሲ ባለስልጣኖችን እዛው ኤምባሲ ውስጥ የተለያዩ የቢዝነስ ሰዎችና ታላላቅ ሰዎችን
በየቤታቸውም እየሄደ ማሰልጠን የጀመረው። በየቦታው ያሰራ የነበራቸውን ሰዎች አሰባስቦ አንድ ላይ ለማሰራት ሲያስብ ነበር የመጀመሪያ የሆነችውን ትንሿን ስዌት ቦክስ ጂምናዚየም ከፍቶ መስራት የጀመረው። የራስን እጆች የምታጥባቸው ራስ እስከሆንክ ድረስ ችግሮችን ራስ ተጋፍጠህ ፍታ የሚለው ጌች አሁን ላይ 3 ታላላቅ የጂምናዚየም ባለቤት ከመሆኑም ውጪ የሀገራችንንም ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድንም የግል አሰልጣኝ ሲሆን ከሳቸውም ውጪ ሌሎች ታላላቅ ባለስልጣኖች፣ የሀገር መሪዎችና ዲፕሎማቶች፣ ታዋቂ ሰዎችንም በግል የሚያሰለጥን ጀግና የቢዝነስ ሰው፣ ስኬታማ ወጣት መሆንም ችሏል። በተለያዩ ድርጅቶቹ ለበርካታ ወጣቶች ስራ ዕድል መፍጠር የቻለልንና ሰርቶ መቀየርንም ላሳየን ለጌታቸው መለሰ እናመሰግናለን። እድሉ ተገኝቶ ወይም እድሉ ተፈጥሮ ሪንግ ላይ መወዳደር ብንችል ወይም ይሄን እድል ከተሰጠኝ ሴዶም ጆኒም ኢፍ ንቃትም ተጨምረበት እኔ በሰከንዶች ላይ የተለየ ተአምር ማሳየት እችላለሁ። እመኑ፣ እኔ ሜዳው ላይ ያልታየ ለመጀመሪያ ጊዜ የማሳያችሁ ብቃት አለኝ። እኔ ለዛ ሬዲ ነኝ፣ እችላለሁ። ክፍለ ሀገር ነኝ። ሳንጣ ወይም ደግሞ ምንድነው የሚባለው በአማርኛ ቦርሳ ይዤ ብቻ ነው መምጣት የሚጠበቅብኝ። ጋይስ ምን ትላላችሁ የኢትዮጵያ ሕዝብ? እኔ ንጉስ የመሆን ህልም ሳይሆን መሪ የመሆን ህልም ነው ያለኝ። Ran right through. I'm the most dangerous guy here. I'm gonna come for everyone. I kill everybody. Allah Akbar. Woo! Everybody. I come in for everybody. Kill everybody. የቀብር ቀን ግን ያ ሁሉ ሰው 3-4 ባልሞላ ሰዓት ውስጥ ከየት ተጠራርተው ነው የሚመጡት። እኔ እኮ በጣም እንደው እኔ እኮ ለሀበሻ እውነቴን ነው የሆነ ተቸግረህ አይደለም በ2-3 ሰዓት ውስጥ በአመት ውስጥ ራሱ አይመጡም። ስትሞት ግን አንድ ሰዓት አይፈጅባቸውም። በየትም በዛም ተደዋውለውም እንዲህ ብለውም 100,000 ህዝብ መጥቶ ያፈጣን። እኔ ምን ያደርግልኛል? አላያችሁ፣ አላመሰግናችሁ። በህይወት ሲያለሁ ነበር የምጠቅማችሁ፣ ለራሳችሁም ለእኔም የምጠቅሙኝ በህይወት ሳለሁ ነበር። ከሞትኩ በኋላ ቢያንስ እንኳን ማመስገን አልችልም። እኔ ቴንኪዩ የቀብሬ ቀን እንደዚህ አድርጋችሁ አንብዬ ራሱ እኮ ላመሰግናችሁ ራሱ እኮ አልችልም። የለሁማ አንተ ጋር ነው የምትፈልመው እና ድራሽ አጣፋለሁ። እሺ አባቴ ማንነት አታውቅም። ድንች በወፍር በሹካ ነሳ። እኔ ሹካ ነኝ፣ አንተ ድንች ነህ። ፌስ ቱ ፌስ የተያየ ካውራ ላብላ እና የተያየ ካውራ ወጣ ብላ አውራ። ስማ ተው እረፈኝ። እኔ አታውቅም፣ እረፈኝ። አንተ ነህ በቲማቲም ገላ። ተረጋጋ በቃ ገላ። እኔ በቲማቲም ለአንተማ እንቁላል አላባክንም። እሺ ቲማቲም ራሱ በዛ። እኔ ራሱ የሚበላው የለም ጭራሽ በእንቁላል ሽንኩርት ናቴ